ብርቷ ገበሬ ፈተና ላይ ናት። የበረከት ገበሬዋ ወቅታዊ የጤና ሁኔታ እናጋራችኋለን። ለብዙዎቹ የጥንካሬ ተምሳሌትና የስራ ወዳድነት ተምሳሌት የሆነችው በረከት ገበሬዋ በአሁኑ ወቅት በጽኑ ታማ በሕክምና ላይ እንደምትገኝ ታውቋል። ወደ ስራዋ ለምን አልተመለሰችም በሚል ከደጋፊዎቿ ለቀረቡ ተደጋጋሚ ጥያቄዎች ምላሽ የሚሆን መረጃ ከቅርብ ምንጮች ለማግኘት ተችሏል። በረከት ገበሬዋ በእስር ላይ በነበረችበት ወቅት በገጠማት የጤና መታወክ ምክንያት በፖሊስ ሆስፒታል ተኝታ የነበረ ቢሆንም በወቅቱ በቂ የሕክምና እርዳታ ባለማግኘቷ በጤናዋ ላይ ከፍተኛ ጉዳት ደርሶባታል። እንደ ምንጮቻችን ገለጻ የበረከት ሕክምና ከደም መርጋት ጋር የተያያዘ ሲሆን ለህይወቷም አስጊ ነው ተብሏል። ከእስር ከተፈታሽ በኋላ በተለያዩ የመንግስትና የግል ሆስፒታሎች የሕክምና ክትትል ስታደርግ ቆይታለች። ይሁን እንጂ ካለፈው ቅዳሜ ጀምሮ ጤንነቷ በእጅጉ አሳሳቢ ደረጃ ላይ በመድረሱ በአሁን ሰዓት በጦር ኃይሎች ሪፈራል ሆስፒታል ተኝታ በልዩ ባለሙያዎች ጥብቅ ክትትል እየተደረገላት ይገኛል። የጤና ባለሙያዎቹ እንደተናገሩት የጤና ባለሙያዎቹ የሚያደርጉት ጥረት ተሳክቶ በቅርቡ ሙሉ ጤንነቷ ተመልሶ ከሆስፒታል አልጋ እንድትነሳ ልባዊ ጸሎታችን ነው። በረከት ገበሬዋ ለብዙ ኢትዮጵያውያን ሴቶች የስራ ክብርን ያስተማረች የቁም ነገር ተምሳሌት ናት። ይህንን አስቸጋሪ ጊዜ በድል ተወጥታ ፈጣሪ ሙሉ ጤንነቷን እንዲመልስላትና ዳግም ወደምትወደው የእርሻ ስራዋ እንደምትመለስ ከልብ እንመኛለን። ሙዚቃ ከዜማ በላይ ነው። ታሪክ ነው፣ ፖለቲካ ነው፣ ፍቅር ነው። በዚህ ሁሉ ውስጥ ደግሞ በኢትዮጵያ ሙዚቃ ላይ የንግስና መንበሩን የያዘው አንድ ሰው አለ። ቴዎድሮስ ካሳሁን ወይም ቴዲ አፍሮ። ከ7 ዓመታት ረጅም ጥበቃ በኋላ ቴዲ 6ኛ አልበሙን ይዞ እየመጣ እንደሆነ የተሰማ ሲሆን የአልበሙን መጠሪያ ኢዮሪካ ሲል ሰይሞታል። በውስጡም 14 የሙዚቃ ስራዎችን የያዘ ሲሆን ዛሬ በዚህ ቪዲዮ ስለ አልበሙ ስያሜ ሚስጥር፣ ስለ 14ቱ ዘፈኖች ግምት እና ቴዲ በዚህ አልበም ላይ ምን ሊነግረን እንደፈለገ በጥልቀት እንነግራችኋለን። አብራችሁን ቆዩ። ለመሆኑ ኢዮሪካ ምን ማለት ነው? ቴዲ አፍሮ ሁልጊዜ ለአልበሞቹ የሚሰጣቸው ስሞች ዝም ብለው የተመረጡ አይደሉም። አቦጊዳ ሲል ጅማሮን፣ ያስተሰርያል ሲል ደግሞ ይቅርታውን፣ ጥቁር ሰው ሲለን ደግሞ ኩራታችንን ነግሮናል። ኢዮሪካ በግዕዝ ትርጓሜው 3ኛው ሰማይ ወይም የመላእክት መኖሪያ ተብሎ ይታወቃል። ታዲያ ሰላም የሰፈነበት ረቂቅና ንጹህ ቦታ ነው። ይህ የሚያሳየን ቴዲ በዚህ አልበሙ ወደ ውስጣዊ ሰላም እያዘነበለ መሆኑን ነው። ምናልባት ካለንበት ወቅታዊ ውጥረት ወደ ላቀ ሰላም እንድንመለከት ጥሪ ያቀረበልን ይሆን? ቴዲ አፍሮ በሙዚቃ ቅንብር ረገድ እጅግ ጥንቁቅ ነው። በዚህ አልበም ላይም ከታወቁ የሙዚቃ አቀናባሪዎች፣ ግጥምና ዜማ ደራሲዎች ጋር እንደሰራ መረጃዎች ያሳያሉ። የድምጽ ጥራቱ አልበሙን የዓለም አቀፍ ደረጃ ተደማጭነት እንደሚያረጋግጥም ይጠበቃል። በአጠቃላይ ኢዮሪካ ለኢትዮጵያ ሙዚቃ ሌላኛው ትልቅ ምዕራፍ ነው። ቴዲ አፍሮ ለ7 ዓመታት ዝም ያለው ለ7 ትውልድ የሚተርፍ ስራ ለመስራትም ይመስላል። እናንተስ በዚህ አልበም ላይ ትልቁ ግምታችሁ ምንድን ነው? 14ቱ ዘፈኖች ውስጥ ምን ይካተታል ብላችሁ ታስባላችሁ? ይህ ቪዲዮ ከተመቻችሁ ላይክ፣ ሼር እንደዚሁም ሌሎች መረጃዎች እንዲደርሳችሁ ሰብስክራይብ አድርጋችሁ የደውል ምልክቷን ተጫኑ።